ዛሬ ቀኑም 30 ነው፣ ላንተም 30 ነው። ኢየሱስ ጌታ ነው። ዛሬ ታኅሳስ 30 ነው። እኔ በውስጤ ሞላ አንድ ነገር አለና ያ ምንድነው? እስከ ከምሽቱ 5 ሰዓት ድረስ የሆነ ጉዳይ በህይወት ይሰማል። በስልኮቻችሁ መልካም ዜና ትሰማላችሁ። ከነገ በኋላ ሁሉ ያማረ ይሆናል። በተለይ ዛሬ ሐሙስ ቀን ታኅሳስ 30 እቺ ቀን ያዙልኝ። እኔ እዚህ ባለው ቦታ እየጸልያለሁ። እናንተ ሁላችሁ አሜን ብላችሁ ተቀበሉ። ጌታ ድንቅ ያደርጋል። እወዳችኋለሁ። ነገ ሲነጋ ታሪክ ይቀየራል። ነገ ሲነጋ ደም ይቀየራል። ነገ ሲነጋ አዋጅ ይቀየራል። ከነገ ጀምሮ ከጥር 1 ጀምሮ ለብዙዎቻችሁ መንግስት ይተባበራል። አህዛቦች ይገዙልሃል። በሮች ይከፈታሉ። ያንተ ጉዳይ እንደዚህ አይቀጥልም። ኢየሱስ ጌታ ነው። ዛሬ 30 አይደለም፣ ዛሬ 30 ነው። ነገስ 1 ነው። 30 ለአንድ ቦታ ሰጥቶ እንደሚሄድ እስከ ዛሬ ቦታ ከለከለ ሁሉ ቦታ ሰጥቶ ላንተ ቦታ ያንተ ይሆናል። ወንበር ያንተ ይሆናል። እወዳችኋለሁ። እኔ የምታየኝ በዚህ ዓመት ክብር እንጂ ሞት አይደለም የምታየኝ። ጌታ ካንተ ጋር ይሆናል። ነው የምላችሁ። ሁሉ ያማረ ይሆናል። ሻሎም